ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት ኦርቶዶክስ ቤት ኢየሱስ ያልክለት ትጠላለህ። እስቲ አሁን እኔን ማን ጠላኝ እንጂ አሁን ቃል ሕይወት ጠልታችሁኛል። ማን ነው የተጠላ? ማን ነው የሚቆርበው? ማን ነው የተጠመቀለት? ማን ነው የሚኖረው? ለኢየሱስ ክርስቶስ ምን ምስክር አለው? እኔ እኮ ይሄ ቆቤ የሾሁን አክሊል ነው የምመሰክረው። ቀሚስ እኮ የምንለብሰው ምክንያት እንደው በእናንተ መካከል እንዲህ ለማለት እኮ አይደል። ይሄ የለበስኩት ቀሚስ እኮ የክርስቶስ ከለሜዳ ነው። ምንድነው ያልኳችሁ? ከለሜዳ ነው። መነኮሳት ከልብ ከውስጥ የሚያደርጉት ቅናት አላቸው። አሁን ለውዳሴ ከንቱ አይደለም። አንዲት ቅናት ናት ላሳያችሁ። ቻት በቃ አለች። ይሄ ሰንሰለት አለ። ይሄ ለምን ነው የምናደርገው? ላስተምሮ ነው የገለጥኩት። አንድ ነው ይሄ። ሌሎቹ አባቶች ባያችሁ አርዶ የሚጠሉ ይሄ ዝም ብሎ ለስላሳ ደስ የሚል ነው። ይሄ ለምንድን ነው? ቅናት ነው ስሙ። ለፍቅርህ እንድቀና አድርገኝ ነው። መነኮሳት ሲመነኩሱ አበምኔቱ ሲያመነኩስ ብትሰሙት አቤቱ ጌታ ኢየሱስ ክርስቶስ ይሄን መነኩሴ በዚህ ቅናት እንዳሰርኩ በፍቅርህ ገመድ ሰረው፣ በፍቅርህ ገመድ ሰረው፣ አንተን እንዲወድ አድርገው ነው። የምንኩስና ምልክትነቱ ክርስቶስን መውደድ ነው፣ ሌላ አይደለም። የክርስቶስን ፍቅር ከሚሻማኝ ዓለም ወጥቼ ክርስቶስን ማስብበት ቦታ መፈለግ ማለት ነው። ማንም የሚሰብከው ታዲያ ክርስቶስና ቤተ ክርስቲያን ወከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማው እደውን ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያን እንደወደዳት ባሎች ሚስቶቻችሁን ውደዱ። ክርስቶስና ቤተ ክርስቲያን የተሞሸሩት በምንድን ነው? በደሙ ነው። በዕለተ ዓርብ ነው ክርስቶስ ቤተ ክርስቲያን ሙሽራ ያደረጋት። በደም የምትሞሽር በክርስቶስ ደም አቁርባ የምትሞሽር ኦርቶዶክስ አይደለችም? ማን ነው ክርስቶስን የሚሰብክ? እና እመቤታችን ክርስቶስን የምትሻማ የሚመስላቸው ላላልነው ነገር ነው የሚሰጡት። ለማናስተምረው ትምህርት፣ ለሌለ ዶክትሪን፣ ለሌላ አስተምህሮ መልስ ይሰጣሉ። ራሳቸው አስተምህሮ ፈጥረው፣ ራሳቸው መልስ ሰጥተው፣ ራሳቸው ሊቅ ሰጥተው ሆነው፣ ራሳቸው ኢንላይትመንት ውስጥ ገብተው አብረሆት በቃ የበራልን ለጨለመበት ሕዝብ ጌታ ኢየሱስ ብርሃን ግለጥ። አረኛ ለጨለመብንም ጌታ እንዲሁ አይድረስ እኮ ነው። ከቃሉ ጋር ናቸው። እዚህ መካነ ኢየሱስ የእንተ ኃይለ ሚካኤል በረከታቸው ይድረሰን። እሳቸው ጋር የሚኖሩ አንድ አባት አሉና ተማሪው ጤፍ ያጭዳል። ጤፍ እያጨደ እሳቸው ፊት ይሄዳሉ እያጨሩ በቀድመው ማለት ነው። እና ተማሪው ከኋላው ሆኖ የእንታ ጥበቡ ነው ይባላል። የእንታ ጥበቡ አይዞህ አላቸው። እንዴ በኋላ ላይ የቀረ እንጂ አይዞህ የሚባል በፊት ያለ ነው እንዲህ ያሉት። እና ያልበራልን አይደለንም ወንድሜ፣ እኛ በርቶልናል። በክርስቶስ ብርሃን ነው የምንኖረው። እናቱን እመብርሃን ያልን እኮ ልጇን ፀሐይ አድርገን ለብሰ ነው። እመብርሃን ስንል አይገባውም ሰው እንዴ? እመብርሃን የብርሃን እናት ያልነው እኮ ክርስቶስን ብርሃን አድርገን ለብሰ ነው። እሱም ብርሃን ነው የለበሰ ነው። እያንዳንዱ ምስክርነታችን ለክርስቶስ ነው የምንኖረው። ምንም ትዳር ለክርስቶስ ነው። ምንኩስና ለክርስቶስ ነው። ጵጵስና ለክርስቶስ ነው። ቅስና ለክርስቶስ ነው። ዲቁና ለክርስቶስ ነው። ይሄንን ነገር እንድናስተካክል በዚህ ነገር ከመጥፋት እንድንሰወር አንድ ጥቅስ በሰማችሁ ቁጥር እንዳትጎደጎዱ ብዬ አስቤ እችን ትንሽ ነገር ያዘጋጀኋት ለዚያ ነው። እግዚአብሔር የጠፉትን ወንድሞቻችንን ይመልስልን። የብዙ ሰዎች ደስታቸው፣ የብዙ ሰዎች ሰላማቸው የሚነዱት መኪና፣ የሚኖሩበት ቤት፣ የሚለብሱት ልብስ፣ የሚበሉት ምግብ ይመስላቸዋል። ነገር ግን እነዚህ ሁሉ ነገሮች የሚጠፉ አጠገባችሁም የሚርቁ አንድ ቀን የምታጧቸው ናቸው። ሰዎች ሁል ጊዜ ደስታቸው ሊያደርጉት የሚገባው የድንግል ማርያም ልጅ ክርስቶስን እንደ አለት የሚጸና ሁል ጊዜ አብሯችሁ የሚኖር ስታጡም ሲኖራችሁ ሁል ጊዜ ከእናንተ ጋር አብሯችሁ የሚሄደውን እርሱን ሰላም የእርሱን ደስታ አድርጎ የሚኖር ሰው ሁል ጊዜ ደስተኛ ይሆናል። ምክንያቱም እርሱ የሚጠፋ እርሱ የሚሸሽ ስላልሆነ። የብዙ ዓለማት ግኝት እና ጥናት እንደሚያመለክተው ራሳቸውን የሚያጠፉ እጅግ በጣም ብዙ ሰዎች በኢኮኖሚ ደረጃ ከፍተኛ ደረጃ ያላቸው፣ ብዙ መኪናዎች፣ ብዙ ቤቶች፣ ብዙ ልብሶች፣ እጅግ ብዙ አይነት ምግቦች የሚመገቡ ሰዎች ራሳቸውን ያጠፋሉ። ምክንያቱም ውስጣዊ ደስታ፣ ውስጣዊ ሰላም ስለሌለ። ኢየሱስ ጌታም የጌቶች ጌታም ነው። አቢኔ እንዴ ኢየሱስ ድንቅ መካር አምላክ፣ የዘላለም አባት፣ የሰላም አለቃ ኢየሱስ
በመስቀል ተሰቅሎ ዓለምን ያዳነ ቤዚ ወይስ ኢየሱስ ብርሃኔና መድኃኒቴ ነው። አመሰግናለሁ። መገብዬ ወይ ኢየሱስ ወልደ አብ ወልደ ማርያም ኢየሱስ አመሰግናለሁ። ፋሲላ ወይ ኢየሱስ ሕይወት ነው። ጎልድ ወይ ኢየሱስ ሥጋዬንም ብሉ ደሜንም ጠጡ ያለ የዘላለም አባት ኢየሱስ መድኃኒት ነህና ለሥጋ ለነፍስ እንጠራሃለን ብለን ኢየሱስ አሹዬ ኢየሱስ የድንግል ማርያም ልጅ ብቸኛው አዳኝ አመሰግናለሁ። ያብዬ ወይ ያሬዱ ኢየሱስ ጡመትም የቀራንዮ ንጉሥ የድንግል ማርያም ልጅ ምንቴ ወይ ኢየሱስ ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ ጌታዬ ኢየሱስ ክርስቶስ ሆይ ይላል ቅዳሴ ጊዜ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠን። አቤት እንዴት ያለ ጸሎት ነው! አንተን ደስ ከማያሰኝ ሐሳብ አንተን ደስ እንደማያሰኝ አላውቅም፣ ግን ያሰኝ ይሆናል ብዬ በመወደው ሰው ስለመጣ በማምነው ሰው ስለመጣ በማከብረው ሰው ስለመጣ አንተን ደስ የማያሰኝ ሐሳብ እንዳላስብ እንዳልሰማ እንዳልሳተፍ አቤቱ መለየትን ስጠን። አቤቱ ቅዳሴያችን እንዴት ያነጻል፣ እንዴት ይቀድሳል፣ እንዴት ያከብራል። እግዚአብሔርን ደስ የማያሰኝ ሐሳብ እንለይ ዘንድ መለየቱን ራሱ እግዚአብሔር አምላካችን ይስጠን። መንፈስ ቅዱስ ያለው ኦርቶዶክስ ውስጥ ነው። ለምንድን ነው ሲባል ሐዋርያት ባሉበት ቤት መንፈስ ቅዱስ የሚኖረው። ስለዚህ ሐዋርያት ያሉባት ቤት ማለት ኦርቶዶክስ ናት። የሐዋርያት ክህነት አለ፣ የሐዋርያት ትምህርት አለ፣ የሐዋርያት ቁርባን አለ። ስለዚህ ኦርቶዶክስ ይሄንን ቅብብሎች ይዛ የምትገኝ ስለሆነች መንፈስ ቅዱስ ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። በየሜዳው መንፈስ ቅዱስ አይገኝም። መንፈስ ቅዱስ ለጠራው ሰው ሁሉ ዝም ብሎ እንደ ድግስ አይገኝም። ሐዋርያት ባሉበት ነው የሚወርደው። ሐዋርያት ያሉበት ቤት ማለት ደግሞ ዛሬ ምን ማለት ነው? የሐዋርያትን እስከ ዓለም ፍጻሜ ከእናንተ ጋር ነው ብሏቸዋል። ሐዋርያት እስከ ዓለም ፍጻሜ ያሉ እንደ በስጋ አሁን ጴጥሮስ አለ ዛሬ በስጋ ታዲያም እስከ ዓለም ፍጻሜ ማለት የእናንተ ክህነት ባለበት፣ የእናንተ ትምህርት ባለበት፣ የእናንተ ሥርዓት ባለበት፣ የእናንተ ቁርባን ባለበት እኔ ምን አለው እስከ ዓለም ፍጻሜ በክርስቶስ ስም አሁን ፕሮቴስታንት ብቻ ወደ 34000 አሁን 42000 እንደውም ደርሰዋል። ዲኖሚኔሽንስ አሉ፣ ክፍልፋዮች፣ የፕሮቴስታንት ክፍልፋዮች በዓለም አቀፍ ደረጃ 42 አይነት ተነስተዋል። እሺ ሁሉም መጽሐፍ ቅዱስ አነባለሁ ይላል። እንደማን ነው ትክክል ከተባለ እንደ ሐዋርያት የሐዋርያትን የያዘው ነው ትክክል። ኦርቶዶክስ ትክክል ናት ምን ነው የኛ ስለሆነች ነው እንዴ? በደጋፊነት አይደለም። የሐዋርያት ባሉበት ስለሆነ መንፈስ ቅዱስ ያለው እና ቅዱስ አግናጤዎስ ሲናገር መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ያቻትል ብሎ የተናገረ ለዚህ መንፈስ ቅዱስ የት ነው? የት ነው? ቤተ ክርስቲያን ነው ማለት ነው። ስለዚህ እኛ የመንፈስ ቅዱስ ደሃደግ አልተዋችሁም እልክላችኋለሁ አለ። መንፈስ ቅዱስ በርግብ አምሳል ነው። እኛ ደግሞ የመንፈስ ቅዱስ ጫጭቶች ነን ማለት ነው። በርግብ ጫጭቶቿን ትሸፍን መንፈስ ቅዱስ የሚጠብቀን ስለሆነ ብቻችሁን አይደላችሁም መንፈስ ቅዱስ ልክላችሁ እንዳለ መንፈስ ቅዱስ እዚህ የወረደበት ቦታ ነው። ይሄን መንፈስ ቅዱስ እናንተ በምን አግኝታችሁታል? በጥምቀት አላገኛችሁም? በጥምቀት እናገኛለን። ከካህናት መስቀል ስንሳለም እናገኛለን። ቤተክርስቲያን ስናስቀድስ እናገኘዋለን። በቅዱሳን መጻሕፍት፣ በቅዱሳት መጻሕፍት፣ በገድላት፣ በአበው በዚህ ሁሉ መንፈስ ቅዱስን እናገኛለን ማለት ነው። መንፈስ ቅዱስን እግዚአብሔር ከኛ አያርቅብን። መንፈስ ቅዱስ የፈለገ ቢሳሳት ሃይማኖቱን ካልካደ ከሰው አይለይም። በዚህ እርግጠኛ እንድትሆኑ እፈልጋለሁ። ራእይ ስላላያችሁ፣ ህልም ስላላያችሁ፣ ጸሎት ጸለያችሁ ስላልተመለሰላችሁ መንፈስ ቅዱስ ትቶኛል ከሚል ሐሳብ መውጣት አለባችሁ። መንፈስ ቅዱስ የሚጠራው ነገር ተለይቶኛል የሚል ሰው ነው። መንፈስ ቅዱስ ከማንም ሰው አይለይም። ካለን ነገር ሁሉ በላይ ኢየሱስ ክርስቶስ የሚልን ስም የሚተካ እሱንም መምረጣችን የሚተካከልም በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። የምንመካበት ስም፣ የምንድንበት ስም፣ አጋንንትን ተከራክረን የምንረታበት ስም፣ ሰማይና ምድርን ሁሉ አልፈን ከሰማያት በላይ ባለ የብርሃን መጋረጃ ገብተን የምንኖርበት ያው እውነተኛ ሃይማኖትን ለመንገር የሰው ልጆች ወደ እግዚአብሔር የሚደርሱት በሃይማኖት ስለሆነ ሃይማኖት ደግሞ በዓለም ላይ ብዙ አወናበድና ብዙ ማታለል የሚከሰትበት ዓለም ላይ ስለሚኖር ስለዚህ እውነተኛ የትኛው ነው? እውነተኛ መንገድ ወደሱ የምደርስበት መንገድ እውነቱ የቱ ነው ብሎ ለሚጠራጠር ዓለም እውነቱ ይሄ ነው አለና እኔ የእውነትና የሕይወት መንገድ ነኝ። በቃ መጣና እውነትን በግልጽ ነገረን።
ያ ደግሞ አብ እንዳለ ወልድ እንዳለ መንፈስ ቅዱስ እንዳለ በግልጽ አሳየን። ምክንያቱም በአንድነት በሶስትነት በሚያምን ሃይማኖት ውስጥ እውነቱ እንዳለ ነገር ሕጌን ትእዛዜን የሚጠብቅ ቢኖር እኔ አባቴ መንፈስ ቅዱስ እንመጣለን እናድርበታለን። ይሄ የሃይማኖት መንገድ ስራ ነው። ስለዚህ የሃይማኖት የመንገድ ስራውን ሰርቶ ሄደ። በዚህ ቃል በስተቀር ሌላ መምጫ መንገድ እንደሌለ ያሳያል። በቃ ግን አንዳንድ መንገዶች ወደ ምትፈልገው መዳረሻ ሆኖ ሲሰሩ፣ አንዳንዶች ግን መንገድ ላይ የሚያቋርጡ ስራዎች ታገኛለህ። መንገዶች ግን የሚመስሉ ናቸው። ለምሳሌ አንድ ቀጥ ያለ አስፋልት ታገኛለህ፣ በዚህም ሌላ አስፋልት ታገኛለህ፣ በዚህም ሌላ አስፋልት ታገኛለህ። በጣም ይገርማል። ይሄኛው ወደ ምትፈልገው እስክትደርስ ድረስ ቀጥ ያለውን መንገድ ይዘህ ትቀጥላለህ። ይሄኛውን ስትመርጥ ግን መጓዝ ትችል ይሆናል፣ ትሄዳለህ። መንገድ ላይ ግን ገደላል። በዚህኛውም ስትሄድ መንገድ ገደላል። ስለዚያው መንገድ ስለሆነ ብቻ አይደለም መንገዱ ሂደህ ወዴት ነው የሚያደርሰው የሚለውም ጭምር ነው። ስለዚህ ክርስቶስ ግን ምን አለ? እኔ እውነተኛ መንገድ። እውነተኛ መንገድ ምን ማለት ነው? ወደ ራሱ ወደ አብ ወደ ዘላለም ሕይወት የምንደርስበት እንደሆነ ነገር። ታዲያ እሱ በነገረን መንገድ እንድንሄድ ሃይማኖትን ነገር። ለዛ ነው ለአባቱም ሲናገር የሰጠኸኝን ሰጥቻቸዋለሁ። የሰጠኸኝ ምንድነው? ይሄ ወደ እግዚአብሔር የምንደርስበት አብ መንፈስ ቅዱስ ወልድ አንድ አምላክ ብለን የምናምንበት ይህ ለኛ የተሰጠን እምነት ነው። ስለዚህ ይህንን እውነተኛ ሃይማኖት ለመንገር ይህ ነው ዋናው ማለት ነው። ለኋላ ተጠያቂነት ያለው ስለሆነ ምክንያቱም ሰው በኋላ ይጠየቃል ለምን አላመንክ። ስለዚህ ከዚህ ተጠያቂነት መዳን ለሚፈልጉ እውነተኛው መንገድ አሳይቷል። አስረኛውና የመጨረሻውን ፍርድ ለማሳወቅ ነው የመጣው ጭምር። የመጨረሻው ፍርድ ለማሳወቅ ይህንን ለማሳወቅ ደግሞ እንዴት መጣ ከተባለ መሰረታዊውን ቃል መጣል ብሎ እንዳለ በቃል ነግሮን ሄደ። የዮሐንስ ወንጌል ምዕራፍ 14 ሲናገር አሁን ወደ አብ እሄዳለሁ፣ ሁለተኛ እመጣለሁ፣ ወስዳችኋለሁ፣ እኔ ባለሁበት እናንተም ትኖራላችሁ። ስለዚህ የመጨረሻው ፍርድ ለበጎቹ ከሱ ጋር የሚኖሩበት መልካም ፍርድ፣ ለክፎቹ ደግሞ የሚኮነኑበት የኩነኔ ፍርድ እንዳለ ለማሳወቅ ነው። ለዚህ ነው በዮሐንስ ወንጌል እኔ ባልመጣ በኃጢአታቸው ምክንያት ነበራቸው፣ እኔ መጥቼ ከነገርኳቸው በኋላ ግን ለበደላቸው ምክንያት የላቸውም ይላል። ለበደላቸው ምክንያት የላቸውም። በዮሐንስ ወንጌል ምዕራፍ 5 ላይ ስናነበው የሰው ልጅ ይመጣ ዘንድ አለ። ምክንያቱም እዛ ላይ ሙታን እንኳን ድምፁን ይሰሙታል ይልና ወይወጹ ለሰናይ የገብሩ ትንሣኤ ዘለሕይወት ወለሰኩ የገብሩ ትንሣኤ ዘለደይን። በጎ ያደረጉ መልካም ትንሣኤ ይነሳሉ፣ ክፉ ያደረጉ ደግሞ ክፉ ትንሣኤ ይነሳሉ ብሎ አሳውቆናል ማለት ነው። ስለዚህ ለመጨረሻ ፍርድ ይመጣል ማለት ነው። እና ለምን ሰው ሆነ ለሚለው ጥያቄ እነዚህ ሁሉ እና መሰል ነገሮች በሙሉ አስተማሪዎቻችን ናቸው ማለት ነው። ጌታ ምን ጊዜም በትክክለኛው ጊዜ ወደኛ ይመጣል። ትዕግስት ከሰው ልጅ ይፈልጋል እንጂ። ሁለተኛው ጌታ ሰውን ከስህተት ለመመለስ የሚወድ አምላክ እንጂ በተሳሳቱ ቁጥር ሰውን የሚያጠፋ አምላክ አይደለም። ቅዱስ ጴጥሮስን አሳ ሳይሆን ሰው እንድታጠምድ ሾሜሃለሁ ካለው በኋላ መልሶ የተጠራበትን ትቶ አሳ ፍለጋ ለወንዝ ሲሄድ አገኘ። የነገርኩህን ትተህ ለምንድን ነው አሳ ስታጠምድ የተገኘ ብሎ ሳይቀስፈው ከስህተቱ ሊመልሰው ሄደ። ይኸውም የሰው ልጅ በየቀኑ የሚስት በየጊዜው የሚወድቅ ከቆመበት የሚንሸራተትና ጥረት የሚያስፈልገው የእግዚአብሔር ቸርነት የሚጠብቀው መሆኑን የሚያመለክት ነው። ቅዱስ ጴጥሮስ አሳው ላይ ብዙ አሳ መርከቡ ላይ ሳለ በመረቡ ብዙ አሳ ሲያገኝ አይቷል። 5 እንጀራ ሲበረክት አይቷል። ድውያን ሲፈወሱ አይቷል። በደብረ ታቦር ብርሃነ መለኮቱን ሲገልጥ አይቷል። እውራንን ሲያበራ አንካሳ እንዲሄዱ ሲያደርግ ሙት ሲያነሳ አይቶታል። አልዓዛርን የ4 ቀን ሬሳ ሲቀሰቅስ አይቶታል። ከዚህ ሁሉ በኋላ ደግሞ ተመልሶ ወደ ዓለም ገባ። ማንም ትልቅ ሰው ቢሆን እግዚአብሔር ካልጠበቀው፣ እሱም ካልተጠነቀቀ፣ ካልታገሰ መጨረሻ ላይ የእግዚአብሔርን ብርሃን አይቶም እንኳን ሊወድቅ ይችላል። ስለዚህ ቅዱስ ጴጥሮስ ስቶ ተገኘ። ጌታ ግን ወዳጆችን የሚፈልግ ሰው የሚወድ አምላክ ስለሆነ ሳይፈርድበት ተከትሎ መጥቶ ፈለገው። ደቀ መዛሙርቱን ከስህተት ለመመለስ መጣ። ስለዚህ ርክበ ካህናት የመታረም ጉባኤ ነው። ጌታ
ሐዋርያትን ከምድራዊነት ያረመበት መሰረታዊ ዓላማቸውን የዘነጉ ደቀ መዛሙርቱን ሊያርም የመጣበት ነው። መሰረታዊ የክርስቶስ ደቀ መዛሙርት ዓላማ ወንጌልን መስበክ ነው። አሳ መሰብሰብ አይደለም። እንጀራ ማከማቸት፣ ንግድ አይደለም። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱት እነ ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት ነው። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር ነው። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ ነው። ምን አለ? ዝቁሂ ነቅ ወይኑሂ ታጎን፣ ረዋቱም ይሰነጠቃል ወይም ይፈሳል እንዳለው ገንዘቡም አይገኝም ወይም የሚያጠፋ ገንዘብ ነው፣ ጽድቁም አይገኝም። ስለዚህ ሁሉንም ማጣት ይመጣል። ጌታ ያላቸውን ትተው አሳ ጎተቱ፣ አሳውንም ማጡ።